ረም ስለሚጠቅም ኢትዮጵያዊነት እዚህ ውስጥ ያለ መሆኑን አውቃቸው አብሮነት ወንድማማችነት ኢትዮጵያዊነት እዚህ ውስጥ መሆኑን አውቃቸው አብሮነቱን በማጠናከር በፍላጎት በተነሳሽነት አገርም ለመጠበቅ ራሳችን እዛው ውስጥ በፍላጎት ሰራዊቶና አባሉናችሁ ለማገልገል በዚህ ደረጃ ቆርጣችሁ ወስናችሁ ተመልምላችሁ ስለመጣችሁ እያመሰገን ኦናችሁ እስከመጨረሻ አለው የሚለው ነገር እናንተስ መኖር አለበት ማለት ነው። ኒንጅሬ አን ኢትዮጵያ ከይሆን ኦበለይማ ጃለን ተኩማን ኩን እስም ብረት ጅራችሁ ቀባይችሁ ምትራያ ፈዲ ነመ ፈዲን ቀም ሆማት ስለያለ ፍላጎት የሌለው ሰው መልምለን አንልከውምኛ ፍላጎት ያለው ተነሳሽነት ያለው ኢትዮጵያዊነቱ የሚሰማው ሰው በፍላጎት ተመዝግበው መስፈርቱን የሚያሟላ ብቻ ነው ወደ ሀገር መከላከያ ሰራዊት ወደ ስልጠና ማዕከል መስፈርቱን ያለፈ ብቻ ነው የሚላከው። ከዛ ውጪ እንደ ብሔራዊ ውትድርና እንደ ቀድሞ ስርዓት አንድም ሰው ሰብስበን ማን ወደ መሰልጠኛ አንልከውም። ፍላጎት የሌለውም ደግሞ ወደዚህ ተቋም እንዲገባ አንፈቅድለትም። ቢሄድም ከዛ ይባረራል። እኛ ከዚህ ብንልከውም መከላከያ ተቋም ፍላጎት የሌለው መስፈርቱን የማያሟላው ያሰናብታል እንጂ አያሰለጥንም፣ በተቋም ውስጥ አያቆይም። ስለዚህ ይሄን ዛሬ መከላከያ ሰራዊት የእናንተ ነው የኛ ነው የሁላችን ነው የሚለው ነገር ኢትዮጵያዊ የሆነ ሰው ሁሉ ይሄን ተቋም ኢትዮጵያዊነት የቀጠለችም ያስቀጠለ ተቋም መሆኑን አውቀን የሚናኮራ ኢትዮጵያን የሚያኮራ ተቋም መሆኑን አውቀን እዚህ ውስጥ የገባችሁት በፍላጎት በተነሳሽነት እንኳን ወስናችሁ እንኳን ወደዚህ መጣችሁ ይላልው። መስፈርቱን አሁን ያው ምርመራ እየተካሄደ ነው ያለው። ምርመራ ያለፈ ሜዲካልም ወታደራዊ ብቃቱን ያለፈ ሰው ብቻ ነው ወደዛ የሚላከውና ስለዚህ እናንተ በሞራል